ባን አልመሰለኝም እኮ ሶፊ ይኸውልህ፣ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የሚሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የሚሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸውን ነገሮች በአጠቃላይ ማድረግ ትችላለህ። ኖ እኔ አንተን ይዤ የሚሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነዋ። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ። እና አክቹዋሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታብታብ ሲያደርጉ ነበረ። ኮፒ ሊንክ አድርጉለት። እኔ መጀመሪያ ጊዜ ነው ጌም ታውቃለህ፣ ብዙ ኤክስፔሪየንሱ የለኝም፣ ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው። ኢቨን 1 ሚሊዮን ታብታብ ያስደረገችልኝ ሙሻ ነች እዚህ የነበረችው፣ ሌሎቹ ሁሉም እንዳሉ። ስለዚህ በጣም ነው የማመሰግናቸው ሁሉንም። ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው። ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር። ፓስተር መሸነፍ ምን እንደሚመስል ትንሽ ጌሞቹ መጨረሻ ሰዓት ላይ እንደው ትነግረናለህ። መሸነፍ ምንድን ነው የሚመስለው? ምን ማለት መሸነፍ ነው የሚለውን ነገር እንዴት ማለት መሸነፍ ምን እንደሚመስል ትነግረናለህ? አዎ ሁላችሁንም በጣም ያው እንደማሸንፈ ምን ጥያቄ እኮ የለውም እኮ ፓስተር። በቻልከው አቅም ለሴፍቲ ሲባል ያሰርከውን ቀረባት ብታወልቀው ምናልባት ወደ ሆን ብዬ ነው እኮ ይህንን ዙር እኮ ሆን ብዬ እኔ ታክቲካል እኮ ነው ይሄ ባይ ዘ ዌይ ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው። እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት የእግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትንም አይቻለሁ፣ ጨዋነትን አይቻለሁ። እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ። ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰው ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለአንተ። ቴንኪ ሶፊ፣ በጣም የማመሰግነው። አይ እውነት በቁም ነገር ያው አንተ በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይህን ማለት እወዳለሁ። ግን የለም እሱ ነው የለ እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ የእኔ ተወዳጆች ሁላችንም በደንብ አቋንችን እናሳይ። እሺ የእኔ ተወዳጆች አሁን ለደዋውላ እንግዲህ ሼር ላድርግ። 2ኛ 3ኛ ላይ ነው እንድትመጡ ብዬ ያልኩት። በዚህ ወደዛ ልምጣ
ፓስተር እውነት ልትደውል ነው እንዲ? ኧረ እንደዚህ አይቻልም፣ ጌም ላይ መደወል ምናምን አይቻልም። አይ እንደዚህማ ጥሩ አይደለም። አንዳንድ ጊዜ መደዋወሉ ጥሩ እኮ ነው። መደዋወሉ ጥሩ ነው። አረባትህን ብትወርቀው ግን አሪፍ ነው ሶፊ። ለምን መሰለ ሰው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማች በደንብ በሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው እሱ የሚለው ጋር ፊሽ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን፣ ከፍ ማለት አለብን። አሁን መብለጥ አለብን እና ከፍ ብለን ነው የምንበረው። ቴንኪዩ ቨሪ ማች ቴንኪዩ ቬሪ ማች። ከፍ ብለን መብረር አለብን። በዚህ 13 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ጋይስ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ታንኪዩ ቬሪ ማች ዴቭ ጆኒ፣ በጣም አመሰግናለሁ ሁላችሁንም። ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን፣ በዛ እንሄዳለን። በጣም አመሰግነው። ምን ገጠመ? አረ በጣም በጣም የሆነ ከባድ የሆነ ነገር እንዴ! ከባድ የሆነ ነገር ተፈጥሮ። ቆይ ሪካርድ አድርጌ እልክልሃለሁ። ምንድን ነው? ምን ሆኗል? የእኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? አረ በጣም ከባድ ሪቫይቫል እውነት እንዴ! አረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋር እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በድልኝ። በጣም እንዴት ናችሁ ብሏል። አሁን እንግዲህ አንዴ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው። አውቃል እየተረመረምክ ነው ያለው። እንትና እኔ ጋ ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን አረ ስለ መድኃኔዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኔዓለም አረ እንደው በቅዱስ ሚካኤል እንደው እኔ ጋ ነው ያለው። እንዴ ያለው ኧረ
እውነቴን ነው የምልህ። ያው እኔ ጋር አሁን ቴክስት አደረገልኝና የአንተ ትንሽ ይቆራረጣል። ሊያስደነግጠው ፈልጓል ዘመድኩን። አይ ትንሽ ይቆራረጣል የአንተ ኔትወርክ። ኧረ እንደው በመድኃኒዓለም ሊያስደነግጥ ፈልጓል። ምን ላድርግ? ሶፊ ተንፋል ነው ገና ነው እኮ ቤስት ኦፍ 3 እኮ የተባባል ነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ አሁን አልጀመርም። ያንን እኮ መግቢያ ነው ያልከው። ኧረ በል ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የእኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም እንደ ሶፊ በእናትህ መጀመር ነው የመጀመሪያው። ይኸው ጀመርን እኮ 2 ተጫወትን። አሁን ማሸነፍ ፓስተር ነው በመድኃኒዓለም። አይ ተው ትልልቅ እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና ይኸውልህ እንግዲህ ይሄ ነው ትልቁ ችግር። ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ ይህን ያክልማ ዋጋ ከፍለ ፕሊስ ስንት ናት? ታዲያ አይደለማ 1-0 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ መሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥህ በቃ። ከዛ በኋላ አንድ የመጨረሻ ቻንስ ልስጥህ። ቻንስ ሰጥተኸኝ አይደለም ይሄኛው ይቆጠራል። ይኸው 1-0 አሸንፈኛል። ስንት? 1-0 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንዳቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፈሃል። ከየት መጥቶ ነው እንዲህ አይነት ነገር ማድረግ ያለበት? 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። አሁን ቀጥል መድኃኒዓለም አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ በደንብ አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ ድል መስጠት የለበትም። ሰፊ ምናምን የለም። አሁን ተሸንፋለን። እኔ ነኝ አሸንፌ ወደ 3ኛ ነው የምንሄደው። ፓስተር ያታሸነፈን በቃ እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ ምን ማለት ነው? ምን ማለት አልገባኝም። ምን እያወራህ ነው? አማርኛ እንዴ? ከረባትን አውልቀው። ኧረ ስለ መድኃኒዓለም እባክህ ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንጻር ጥሩ አይደለም ወይ? አላለው ትንሽ ወደታች አላለው። ተረጋጋ እስኪ። ገና 4 ደቂቃ አለ። ረጋ በል። በራሴ ልሞክር እስኪ። አሁን የሚፈጠረውን ነገር አሁን የሚፈጠረው ዓለም ጀለማገኝ ሙሽረቱ በየሳለት ጀመሩ ተዝዋቶ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። ኧረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድን ነው ጥርስ መነግሳ? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙ ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ?
ካሉ እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። ልደታውን ትመጣለህ እኔ ጋር አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደግሞ እንጠቀማት። ልደት መጣል ቃይቸዋለሁ። ልደት ፓስተር ታሪ ዞይ ቴንክ ዩ ሰው የለም እንደ አንተ ጋር ምን ታየ ቁጥሩ ገና የዶነ ዋስገን ሀፕን እኮ አይ ምንም ተስፋ ያለው አይመስልም እንዴ? አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር። ታው ግድ የለ የዶነ ዋስ አይ ምንም ተስፋ የለም ፓስተር በደቂቃዎች ውስጥ አይ ምንም አለ እኮ አሁን ምንድን ነው መሰለህ እንዲህ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ። በስመ አብ ወወልድ ወመንፈስ ቅዱስ ማን ነው የት ማን ነው? የኔ ተወዳጆች እውነት ላይ ያላችሁ እኔ ጋር የሆነን ሰው ጥራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነን ሰው ጥራ ይሉኛል እና ጥራው የሚሉኝ ሰው ታይሚንግ መማር መጣለች እኔ ጋር ቴንኪ ብለሲው መማር ያመሰግናለን። ማንም ሰው ሳይመጣ ነው እንደ አንተ ጋር መጣል ሰው መማር እያየሁ ነው። ፓስተር አምኜ ተሸንፌያለሁ። ቴንኪዩ ፓስተር። እንደው በዘራቸው አይድረስ። እውነት የሚገርም ነው። ፈለገ አትናትዮስ ምንድን ነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። በራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ኮሜንት ላይ ምን እያሉ እየጻፉልህ ያንተ ላይ ብለህ ኮሜንት ላይ ምን እያሉ እየጻፉልህ ነው? ምንድን ነው ፈለገ እያሉ ነው? ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው? አልተቀጣም። ተነጋግረን የለ እንዴ? ምኑን ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽ ይህን ታገኛቸዋለህ። ሄደህ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር። እናመሰግናለን ፓስተር ሶፊ። እውነት በጣም በጣም የምንወደው ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን።